ምንም እንኳን ረጅም ብትሆንም ነገም ማየት አትችልም። ተፈጥሮን ውደደው። መቶዎች መኪኖች ቢኖሩ እንኳን አልጋ ክፍል የምትሄደው በእግር ነው። ታዋቂ ዋናተኛ ብትሆንም አሳ መሆን አትችልም። በጥንካሬ አትኩራ። የምድራችን ጠንካራ ሰው ብትሆንም ተራራ ማንቀሳቀስ አትችልም። መረጋጋትን ልመድ። ያየውን ሁሉ መያዝ የሞከረ አንድ ቀን እባብ ጨብጦ ይነደፋል። ተመረኩኝ ብለ ከተረገሙ ሰዎች ጋር አትዋል። እነሱን ልትመስል ትችላለህና። የጠወለጉ ቅጠሎች ሲረግፉ ካየ ለአረንጓዴዎቹ ማስጠንቀቂያ ነው። ሁሉም ጊዜ አለው። የቅርብ ወዳጅ የቅርብ ጠላት ነው። ተጠንቀቅ። አየህ፣ እንከን የሌለው ሰው የለምና ልክነትን ሰዎች እንዲያረጋግጡልህ አትፈልግ። በራስ መንገድ ተጓዝ። ወዳችኋለሁ። ምንም እንኳን ረጅም ብትሆንም ነገም ማየት አትችልም። ተፈጥሮን ውደደው። መቶዎች መኪኖች ቢኖሩ እንኳን አልጋ ክፍል የምትሄደው በእግር ነው። ታዋቂ ዋናተኛ ብትሆንም አሳ መሆን አትችልም። በጥንካሬ አትኩራ። የምድራችን ጠንካራ ሰው ብትሆንም ተራራ ማንቀሳቀስ አትችልም። መረጋጋትን ልመድ። ያየውን ሁሉ መያዝ የሞከረ አንድ ቀን እባብ ጨብጦ ይነደፋል። ተመረኩኝ ብለ ከተረገሙ ሰዎች ጋር አትዋል። እነሱን ልትመስል ትችላለህና። የጠወለጉ ቅጠሎች ሲረግፉ ካየ ለአረንጓዴዎቹ ማስጠንቀቂያ ነው። ሁሉም ጊዜ አለው። የቅርብ ወዳጅ የቅርብ ጠላት ነው። ተጠንቀቅ። አየህ፣ እንከን የሌለው ሰው የለምና ልክነትን ሰዎች እንዲያረጋግጡልህ አትፈልግ። በራስ መንገድ ተጓዝ። ወዳችኋለሁ።